ዘሩን ባጠፋው ነበር እንጂ አንሳ አቤት ቅድም ኔትወርክ ነው ቻርጅ ዘግቶብህ ነው? ኧረ ቻርጅ ዘጋ። ከዛ በፓወር ባንክ አረኩት። በሌላውም ስልክ ስደውል ብዙም አይሰማም። ልጁ ደግሞ ሲቆይ ስልክህ እምቢ ሲል ልጁ ወዲያው ተለየኝ። አይ አሁን ደውዬው እያወራሁት ነበረ። እሺ እና የዛን ቀን በሌላ ሰው ማለት እንዲያጣራልኝ አድርጌ ሌላ ካቢኔ ካለ ነበር እንትን ያልኩህ። ለዛ ነበር ችላ ያልኳችሁ ነው የምልህ። አይ እንደዛ ነበር። እኛ ተኮል ብለን ስለነበረ ዝም ብለን መጣ። ችግር የለም። አዎ እንዴት ነው ታዲያ? አለና ማናችሁ ወይ? የሰውን ነገር ግን አየኸው አይደለ? የሰውን ነገር አየኸው? እዛ ግን ስንጨቃጨቅ ቆይተን ለቀጣይ እናስተካክላለን በሚል እንትን ብለን መጣ። ምን አባቱ ነው ለቀጣይ የሚያስተካክለው? ምን ታዲያ አሁን ምኑን እንመልሰው? ያለፈውን ሁሉም ትክክል ነኝ ብሎ ነው የሚያስበው። ወሬያቸው አንድ ቀን ብሎ ቢሰጡት አይበቃውም። በቃ ሽልችት አለን መናገሩን ማስጠላኛ። ኧረ ቆሻሻ ባላቸው ቅድስ ዞሮ ከእንትና ጋር አጭሩም ቢሆን ያወራ ነው አለ ከላቀው ጋር የነበረውን ነገር ባለፈው የደወልክልኝን ነገር እሷ ጋር ያወራ ነው አለ። ታስረዳሃለች እሷ። ምን ነበረ? ደውለህልኝ እኮ ነበር የሆነ ቀን እንደ አንተም በዚህ ላይ አመንክበት አንተም እያለህ ነው የተደረገው አላልከኝም? አዎ አይ እሱን እኮ እኔ በደንብ አድርጌ ነግሬህ ስንት እንደሆኑ ሁለት ልጆች እኮ ከድተው መጥተዋል እኛ ጋር ተራቀም በፊት። ሁለቱ ደግሞ ወደ ጁር ሲሄዱ እንደተገደሉ ታውቃለህ? ደጋሚ እኮ ሁለት ተደግመዋል። እኔ አላውቅም ያንን። የተደበደቡ ደግሞ አሉ። እሱ ብቻ ነገሩ ሌላ ነው። ዞሮ እናስተካክላለን ጣልቃ እንገባባችሁም አለው። አሁን ስሙ ብቻ እኮ ነው እስከታች እስከ ቲም ድረስ አሁን እሱ ነው የሚመራው። እሱ እየመራት ያደገውን ብርጌድ ከዛ ጣልቃ እየገባችሁ እኛ አንፈልግም ባዩም አልፈልግም ብላ ሄዳ ነበር። እኔም አልፈልግም ብዬ ነበረ። ዞሮ ጣልቃ እንገባባችሁም እናንተው ትሰሩታላችሁ አሉ። እንደዛ ጣልቃ ማገቡ ከሆነ እንሰራው እንችላለን እኛ በሚመስለን። አይ እንዳሁኑ እንደዚህ ጣልቃ እየገባችሁ እያወቃችሁ ከሆነ አንሰራውም ብለናቸው ለማንም በቃ ያለውን ነገር እንትን እንላለን በሚል ያው ለእያንዳንዱ መልስ አልሰጥም። አሁን እኔ አንድ ቃል ብተነፍስ እዛ ቦታ ላይ 40 አመራር አለ። 40ውም የየጉንጩን ይተነፍሳል። እውነት ነው። እኔ ግን በጣም ያሳዘነኝ ምን እንደሆነ ታውቃለህ? ይሄ አጋስስ የቀንጂ ልመንህ የሚባል ብቻ ነው ያናደደኝና ይርጋ ሰምተሃል? እንትን ላይ ሲል የነበረውን ያንኛው ሰምተሃል ሳይሆን እኔ ልንገርህ፣ ይኸው እያንዳንዷን ቅድሚያ የታሰበውን እኔ ከፈለክ በሞላ ነግሬሃለሁ እኮ አትሄዱ የምትባሉትን እኔ እነግራቸዋለሁ ብያቸዋለሁ። ልጆቹ እኮ እያሉኝ ይሄ ሰውዬ ተረድቷቸዋል ሄደህ ቆሽት ከሚያር እሱ መጀመሪያ ነግሮ ነበር እያሉኝ ያው ምን ታደርገዋለህ። እኔ አሁን በወቅቱ እኮ ከዚህም ሄደ እኮ ስለ መሪ ድርጅቱ እየጠየኳቸው ነበር ጠቅላላ አንድ እንዲሆን ማለት ነው። ከዛ አሁን እኔ እዚህ መጣሁ እያልኳቸው ስቀር ይኸው በአንተ ምክንያት ያዘገየ ምናምን ነገር እንትን ሲሉ እኔ ከሆንኩ ለመሪ ድርጅቱ ያዘገየኋችሁ እንደምንም እኔ እመጣለሁ የጉዞ ችግር የለብኝም። ግን መሪ ድርጅቱን ፈጥረን እንትን እንላለን። እንደው አንድ መዋቅር ከሌለህ ደግሞ መቼም ድርጅት አይሆንም፣ መቼም ተወካይ አታገኝም፣ መቼም ከሌላ ሀገር ድጋፍ አታገኝም። የሆነ እንደ ድርጅት አንድ መሪ ከሌለው ማለት ነው። እውነት ነው። ከዛ እኔ ያን አስቤ ነው እንጂ እኮ እንትኑማ ተስፋ ታስቆርጠኝ ቆይቷል እኮ። እኔን እንኳን እኮ ምን መሰለህ ያሉኝ እኔን ወደ ፈልጋችሁኝ አይደለም ከእነ መከታው ጋር ይሰራል ስላላችሁ ከዛ ለመነጠል ነው ያነሳችሁኝ፣ ከዛ ወደ ፖለቲከኛ አስገባችሁ አልኳቸው። ወድ በቃ መስሎናል ወደ ታች ብናወርድህ ተስፋን ይዘህ ትገነጠልብናለህ። ስለዚህ ያለ ማድረግ ብለን ወደ ላይ አወጥተናል አሉ። ከዛ ወደ ላይ አወጡ። የሆነ ምንም ውሳኔ ላይ እንዳልቀመጥ ምናምን ሽባ የማድረግ ስራ ማለት ነው። በቃ ይሄ እኮ ነው ስራው። ታዲያ ቅድም ምን እንዳለ ልንገርህ፣ ደወለልኝና ማለት ነው ዋናው ያንተ ዋና ነው ሆኖ የዛኛው ዋና አላውቅም ያደሳለኝ ማለት ነው። ደወለና ሄሎ አለኝ። አቤት አልኩት። ደሳለኝ ነኝ አለኝ። መጥቻለሁ ዲቡት ደርሻለሁ አለኝ። እንዴ ምን ነው ለማፈን ነው እንዴ የመጣችሁት አልኩት። ገብርኤል ኧረ አይባልም ወንድም አለኝ። ለማንኛውም በግል እናወራለን ብዬ ስልኩን ዘጋሁበት።
ከዛ ምን ይልልሃል ልጆቹ ደግሞ እንዳለ ደውለው እንበላቸው ወይ አሉኝ። ገብርኤል እንበላቸው እንዲያሉኝ። ከዛ ምን ይላቸዋል አለሙ መጣሁ ብሎኝ እየጠበቅኩ ነው። እኔ እኮ ያለሁት አሳግርት ነኝ። አለሙ መጣሁ ብሎኝ እየጠበቅኩ እዚህ አንጋዳ ነኝ ያለሁት ካሳግርት እዛችሁ አጠገቧ ማለት ነው። ማደሪያ ምናምን ያው እዛ ስለሌለ እዛ እየሄድኩ ነው የማድረው አሳግርት ማለት ነው። ከዛ ምን ይላቸዋል አሳግርት እንትን መጣሁ ብሎኝ እየጠበቅኩ ነው። አሁን መኪና ላክልኝ ይሉሃል እንግዲህ እሱማ ይመብርሃንን ከተመቸኝ እኔ እንደው ጭጭ ማድረግ ነው የምፈልገው አንድ ባንድ ከፈለኩ ማርያም ማንም ዝም ብለህ ብቻ አዳምጣቸው እንትን የሚሉትን የሚሻሻል ስለሆነ ዝም ብለህ አዳምጣቸው። የሚሻሻል ከሆነ የሚሉት ግን መላሳቸው አያሲዙህም ወሬያቸው ወይ በበዛ ቁጥር ደግሞ ማይሰራቸው። አሁን እናንተ ጋር መተው ምን እንደሚሉ እናንተ ጋር መተው ምን እንደሚዋሩ ምን ሴራ እንደሚጠነስሱ ማን ላይ እንደሚያረጉት ብለህ አዳምጥ ብቻ። ከመራችሁ ስራ ካልሰራክ ትከስራለህ። ፖለቲካ ክንፉ ወይም ተማርን የሚሉት አንድ ዲሽቃ ዋጋው ተወደደ ሲባል አንድ ከተማ ገብተን እንማርክ ይላሉ። እንዴ እዛ እኮ ብዙ መስዋዕት ታደርጋለህ ሲሉ ምን አንድ 10 ሰው አንድ 3 ሰው 4 ሰው ቢገበር ምን አለበት ይላል። እሱ ለምን ነጠላ ጎዝጉዘህ በባዶ ገላ ሄደህ ለምን መግዛት አይሻልም እንዴ? 10 የደሃ ልጅ ተገብሮ አንድ ዲሽቃ ለመማረክ እኔ ለምሳሌ ልንገርህ 3 ሰው ሞቶብህ የጽጌረዳ ወይም የወሻውሽኝ ዲሽቃ ታገኛለህ 3 ሰው ብቻ ነው የሚሞትብህ ተሚሉኝ 3 ሚሊዮን አይደለም 5 ሚሊዮን ግዛ ተሚሉኝ በ5 ሚሊዮን ነው የምስማማው። 3 ሰው ዋጋ አለው። አንተ 3 ሰው ሞቶ ነው ያልከው አይደለም? እኔ 3 ሰው ቆስሎ ሞቶ አይደለም ቀላል ቆስሎ እንኳን አልስማማም። ምክንያቱም ይሄ ገንዘብ ነው፣ ወረቀት ነው። ነገ አንዱን ባለሀብት አገት አድርገህ እንደምትለው እንትን ይላል። ለገንዘብ ተብሎ ማንም ሰው መሞት የለበትም። ራሱ የተምር ያለው የሚለው እንትን ብሎ አሰባስቦ መግዛት ይችላል። ለምን 10 ሚሊዮን አይገባም አንድ ዲስካ? ለነገር እኮ ደንቆሮች እንደሆኑ የምታውቀው ጅሁር ላይ በሰሌዳ አስተምረው ጦር ግባ ያሉ ቀን ምንም እነሱ እኮ እንደማይጠቅሙ ይታወቅ ነበር። እኔ እዛም ራሱ እንዴት ነው ብዬ አልጠየኩም፣ ግን ግምገማው ላይ እኔ የኦፕሬሽን ኃላፊ ሆኜ ግን ያንኛው ኦፕሬሽን ሲሰራ እንኳን የማውቀው ነገር የለም። ስለዚህ ስሙን ነው እንጂ የሰጡኝ ስራ ላይ የለሁበትም ብዬ ብቻ ነው ያሳለፍኩት እንጂ ያን ራሱ ምንም ቢሆን ጊዜ እንትን ቢሆን አዋጊ ካለ በማህል በዚህ ልክ እንትን የሚደረግ አይመስለኝም። መቶ አለቃ አስማማ እንደው ምን ላይ ያደረጉት ማንን እነኛ የሚናገር ሰው እኮ ማን ነው የሚሰራ ሰው እኮ እንትን ማለት አይፈልጉም። እነኛ እንደልባቸው ለማብቃት የራሳቸውን ሰው ነው ማስቀመጥ የሚፈልጉት እንጂ እሱን አላስገቡት ማለት ኦርዲናንሱ ላይ ነው ኦርዲናንስ ላይ ነው እዛው በነበረበት ማለት ነው። የእዙ ኦርዲናንስ በነበረበት ነው እሱ መጀመሪያ እንደተመረጡ። ግን ዛሬ እዛ ሲረብሽ የነበረ ሰው አመጣው ዘመቻ አረጉ። ዘመቻ እንግዲህ በእኔ ስር ነበር። እኔ የማውቀው ነገር የለም። ሲመረጥም ሲረብሽ ደውልና ና በለዋሉኝ ታቅማቸው በላይ ሲሆን እኔ ታውቀዋለሁ ስላቸው ስልኩን እንስጥህ አሉኝ። እንዴ ምን አገባህ ቢለኝ እኔ ማን ነው ልበለው? እኔም ቁጭ አድርጋችሁ መረጣችሁ። እንግዲህ ዘመቻ፣ ስልጠና፣ መረጃ መሐንዲስ፣ ኦፕሬተር በኦፕሬሽናል ስር ነው በምክትሉ ስር። ምክትሉ ሳያግን እነኛ ይሄን መርጠዋል። በኋላ ማን ነው ዘመቻ ያደረጉት? መኮንን የሚባል አለ። አንድ ደንቆሮ አለ ብሏል። ወደ ማጀት አንድ ደንቆሮ ወደ ማጀት ያለ ብሏል። ከአበባ አረጋይ አካባቢ የመጣ እሱን ዘመቻ አደረጉት። ከዛ ከዘመቻው ደግሞ ወደ ሎጂስቲክ እንትን አሉት። አይ ጉድ ነው መቼም። እና በቃ የራሳቸውን እንትን ብቻ ነው እንጂ እውነት ለስራ ነው ወይ ብትል ለስራ አይደለም እንትን የሚሉት። ዞሮ አሁን የወረደው ነገር አለ። በዛ መልኩ ከተስተካከለ እናየዋለን፣ እናዳምጠዋለን። ምንድን ነው ያወረደው? አይ እዛ የሆነ ስትራክቸር እንትን ያስተካከል ነው፣ መዋቅሩን የሚያስተካከል ነው። በስራቸውም የገመገምናቸው ጣልቃ ትገባላችሁ፣ እዙ እንዲፈርስ እያደረጋችሁ ነው ምናምን ብለን እንግዲህ አሻሽላሉ ተብሎ እንትን ያልነው ነገር አለ። ካሻሻሉ ተስተያው ማያሻሽሉት ከሆነ ራሳችንን ክፍለ ጦሮቹን ማይሰሩ መጀመሪያ አሁን እናንተ ጋር ከመምጣት
አሁን ነጎድጓድ ክፍለ ጦር ፈርሷል። በቃ ኦልሬዲ አሁን ፈርሷል ማለት ይቻላል። ለምን እሱን አልፈሩም? ይኸውልህ እዛ እንትን እኔ አለቃ ስብሰባ ሰብስብ ይለኛል። ከዛ ስብሰባ ልሰበስብ ሲሄድ በዚህ ጉዳይ ሰብስባችሁ እና አጀንዳ ይሰጠኛል። እነሱ ጋር እስከምደርስ በአቋራጭ በዚህ አውራችኋል፣ ይሄን ሲላችሁ ይሄን መልስ ስጡት፣ ይሄን ሸፍኑ ተብለው ቅድሚያ ይነገራቸዋል እነሱ ሌላ አጀንዳ። ሁለተኛ ሲሄድ ዋናው ሰብስቧቸው ነው የማገኘው። ከዛ ሰብስቦ ለእኔ ያስረክበኛል። እንግዲህ ክፍለ ጦር መሪ ነው ለእኔ ማስረክብ ያለበት። ብርጌድ ከሆነች ብርጌዷ ከሆነች ደግሞ ማነው ሻለቃ ከሆነች ብርጌዱ ነው ሊያስረክበኝ የሚገባው። ግን ዋና መሪው ለእኔ ያስረክባል። ምን ብዬ ነው እኔ ከእሱ መድረክ የምቀበለው? አይደብርም? ኧረ በጣም ነው የሚያስጠላው። ሲጀመር እያስጠላኝም ቢሆን ዞሮ ትቻቸውን የመጣሁት አሁን ትናንትና ተነሱ መሰለኝ እነሱ እንጂ ከዛ የተከፈተ ቢራ ሳልጠጣ ነው ትቻቸው ልክ ያልኩት። እንዳለ የሚያወሩትን ደግሞ ልንገርህ፣ ካሳ የሄደው ችግሩን ሊያስተካክል ነው። ከባድ ችግር ያለበት ሰው ነው። በቃ እንዳለ ችግር ስላለበት ያለ ማስተካከል ነው ቀድሞ የሄደው። ጤነኛ ሰው ቢሆን አብሮ ይሄድ ነበረ። በቃ ይችነች አሁን ደግሞ ይሄንን ሁለት ቀን ነው። ምክንያቱም ምን እያንዳንዱ ጋር መረጃ አለኝ እነሱ ላይ ማለት ነው። እኔ ጭራሽ ከእንትኖችም አልተገናኘሁም አልገናኘንም። እኔ ለራሴ እንትን ነው እንጂ የቸኮልኩት። እኔ ሲጀመር አንተ ሁሉም ስለምታውቀው አንተም ነግረሃል። ተወይ ብቻ ዞሮ በእነሱ ሴራ የትም አንደርስም ልንገርህ።